ተናል እንግዲህ ወደ ቅዱስ ገብርኤል ሐዋሳ ማለት ነው። ጃኒ ለመውረድ በዛ እየታገለች ነው። ያምራል በጣም ያው ስለቷን ይዛ መጣለች። እንገባለን ነው ሊያዝልሽ እንዴ ወይስ ትይዟለሽ? ራስሽ ስታምሪ ፍልቅልቅ ነሽ። በጸልየን እዚህ በስማም ብለን እንግባ። በስመ አብ ወመንፈስ ቅዱስ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ ሁላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን መንግሥት ያንተ ናትና፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልልሻለሁ። በሐሳብሽም ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ክርስቶስ ባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ ይቅርታ እኔም ለቀጣይ ዓመት እሳላለሁ። ማርያም ትልቅ ስለት ነው የምሳለው። ይደርስልሃል። ትልቅ ስለት ይደርስልሃል። በቃ ላንቺ ደርሶልሻል። ላንቺ ደርሶ ሰላም ናችሁ? እንዴት ናችሁ? አባ ሲያምር በጣም አፈዝሽ ደግሞ በጣም ጎበዝ ነች። ያዝልሽ ሲያምር ድምጿ የቱ ጋር ነው የሚገባው? እግዚአብሔር ይመስገን። እንኳን አብሮ አደረሰን። እዛ ቁጭ እንበል። ቀረብ እንበል። እንዴ ትንሽ ቀረብ እንበል። ቁጭ እንበል። እስከ የሚያስተባብረን ሰው እስከሚያመጣ
ግን እኮ የወንዶች የሴቶች ነው አብረን ቁጭ ማለት አይቻልም አይቆጥም ቁም ዝም ብለን ከምንል አዎ ሰው ሊያመጣልሽ ነው ሰው ሊያመጣልሽ ነው እንደምን አለ ወንጌል አላፊ ነው እንዴት ነህ ደህና ነህ ወይ አለን ተጎዳ እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማ፣ እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ቴንክ ዩ እሺ ነበር እሺ የመንገድ መሪ ፈውስን ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ዜና ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ዜና ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ